ጠቃሚ የሆነውን ነገር ላሳያችሁ። ጥፍራችን የተወሰነ ማደግ ከጀመረ በኋላ ጫፍጫፉና ዳርዳሩ አጭርና እንደ ወረቀት የሚተጣጠፈው ጥፍራችሁ አሰልችቷችኋል? እንግዲያውስ ትክክለኛው ቪዲዮ ነው የነካችሁት። ዛሬ በቀላሉ እቤታችን በሚገኙ ነገሮች በሁለት ሳምንት ውስጥ ረጅምና ጠንካራ ጥፍር እንዲኖረን የሚያደርግ መንገድ አሳያችኋለሁ። ከዛ በፊት ግን ጥፍራችሁ ሲረዝም ተመልሳችሁ መጣችሁ በላይክ እንዳታመሰግኑኝ፣ ጥፍራችሁ ሊያስቸግራችሁ ስለሚችል ሳይረዝም አሁን ሰብስክራይብ እና ላይክ አድርጉ። አንደኛ የእንቁላል ቅርፊት አትኮሳተሩ። እንደሚሰራ ሳላውቅ ቪዲዮ እንደማልሰራ ታውቃላችሁ። በውስጡ በሚገኘው ካልሲየም ጥፍር ጠንካራና ወፍራም እንዲሆን ያደርጋል። እንዴት እንጠቀመው ካላችሁ ደግሞ ፓውደር እስኪሆን ድረስ በመፍጨት በምትቀቡት የጥፍር ማጠንከሪያ ወይም ቀለም የሌለው የጥፍር ቀለም ውስጥ ደባልቁትና ከዛ ነጭ የጥፍር ቀለም ከመሰለ በኋላ እንደ ማንኛውም የጥፍር ቀለም መቀባት ነው። የእንቁላል ቅርፊት ተጠቅሞ የማያውቅ እስኪ ይሄንን ቪዲዮ ላይክ ያድርግ። በዋናነት ምንድነው የሚያስፈልገን? ኦሊቭ ኦይል ነው ማለት ነው። ኦሊቭ ኦይል ግዴታ ይሄ መሆን የለበትም። እኔ ማሳያችሁን እሱ ካልሆነ ብላችሁ ያው እንዳትቸጋገሩ ነው ይሄን እምላችሁ። ኦሊቭ ኦይል ይሁን እንጂ ችግር የለውም። ይሄ ባይሆንም ማለት ነው በጣሳም በጠርሙስም በፕላስቲክ ነገሮችም ሊሸጥ ይችላል እሱ። ከዛ ውጪ የሚያስፈልጋችሁ እንደዚህ አይነት ንኬል ሳህን ነገር ነው ማለት ነው፣ እሳት የሚችል ማለት ነው። ከዛ ውጪ የምትፈልጉትን ያህል አማውንት እዚህ ውስጥ ትቀንሱና ከኦሊቭ ኦይል ማለት ነው ሞቅ ሲል ለብ አይደለም ሞቅ ያለ ቃጠል ያለ ማለት ነው። እንዳይጎዳችሁ ተጠንቀቃችሁ የእናንተ ሰውነት በሚችለው መጠን ማለት ነው ሞቅ ካደረጋችሁት በኋላ ጥፍራችንን እንግዲህ እንደዚህ ጠጋ እያደረግን ማለት ነው ይሄንን ጥፍራችንን ማለት ነው እንደዚህ ወደ ሞቀው ዘይት ማለት ነው ጠጋ እያደረግን ሳንቃጠል ማሳጅ እያደረግን በሱ መዘፍዘፍ ማለት ነው። ውስጡ ትንሽ እያቆዩ ማሳጅ ማድረግ ነው። በጣም ጠንካራና ጤናማ ነው የሚያደርግላችሁ። ስለዚህ ቶሎ የመሰበርና የመሰንጠቅ ዕድሉ በጣም ይቀንስላችኋል ማለት ነው። ራሳችሁን ጥፍር ለማሳደግ ስትሞክሩ እየተቆራረጠ ወይም ደግሞ ከመሀል አንደኛው ቶሎ እየተሰበረ ያስቸገራችሁ ከሆነ ይሄን ቪዲዮ እዩት፣ ይጠቅማችኋል። መጀመሪያ ዘይት ነው ጋር ለምናደርገው 1 ማንኪያ ዘይት በቂ ነው። ብዙ ዘይት አያስፈልግም፣ ውድ ነው ማምዳትሉ። 1 ማንኪያ ለብ እናደርጋለን። ከዛ በኋላ ጥፍራችንን እያቀያየርን እሱ ላይ ነው የምንነክረው። ግን ጥፍራችንን ብቻ ቆዳችንን መንካት አይጠበቅበትም። ግን ቢነካንም የሚያቃጥል ደረጃ መድረስ የለበትም የዘይቱ ግለት። በቃ ይሄን ነው የምታደርጉት። ከዛ በኋላ ጥፍራችሁ በጣም ጥንካሬ የሚጨምረው እና ደግሞ አይሰበርም እና ፍጥነቱ የሚያድግበት ፍጥነት ይጨምራል እና በጣም አሪፍ ነው። እናት ደግሞ ከለሩ ነጭ ይሆናል። ከዛ ጥፍር ቀለም ራሱ ባትቀቡት ጥፍር ነጭ ሲሆን ያምራል። ውሃ ከለር አይደለ ጥፍራችን ነጭ ሲሆን በጣም ነው የሚያምረው። ላችኋለሁ ከሰራላችሁ ሞክሩት። ያደረኩት ነገር በመጀመሪያ ደረጃ ጥፍሬን ደግሞ ማድረግ እንደዚህ ጥፍር መቁረጫ በመጠቀም ቆረጥኩት። ከዛ በኋላ ጥሩ ቅርጽ እንዲኖረው ሞረድኩት። ከሞረድኩት በኋላ እለት በየቀኑ ለ15 ቀን እንዳረሳና ኮንሲስተንሲ እንዲኖረው አላርም ሞልቼ ከመኝታዬ በፊት ሁሌ በሳሙና እጄን ታጠብና ባዝሊን ማንኛውንም አይነት ባዝሊን መጠቀም ትችላላችሁ። ባዝሊን ትንሽ ወስድና ሁለቱንም እጄን ጥፍር ኤሪያ ላይ በደንብ ማሳጅ አደርጋለሁ። ከዛ በኋላ ጠቅላላውን እጄን ማሳጅ አደርጋለሁ። እተኛለሁ። በ15 ቀን ጥፍሬ ይናከለ ማለት ነው። ጤናማና ጠንካራ ነው። ኦሊቭ ኦይልና ሎሚ ብቻ የሚያስፈልገን እንደምታዩት ሎሚና ኦሊቭ ኦይል ነው። ስለዚህ እያደረኩኝ ከዛ በኋላ ማታ ላይ ከተኛ ስል ጥፍሬን እያደረኩኝ ቀጥታ አደርጋለሁ ማለት ነው። ቫይታሚን ያለው ቫይታሚን ኦሊቭ ኦይል ያለው ቆንጆ አድርጎ ነው የሚያጠነክርልን። ይሄን በደንብ አፕላይ አድርገን 3 ደቂቃ ምናምን እንደዚህ አፕላይ አድርገን ከዛ በኋላ መተኛት እንችላለን ማለት ነው። ቆንጆ ነው። ጥፍራችሁን ጠንካራ ነው። ምንም እንኳን ተቀባው መጣችሁ የሚችለው ቆንጆ ነው። ሞክሩት። የኔን ጥፍር በአጭር ጊዜ ውስጥ ከዚህ ወደዚህ እንዴት አድርጌ እንዳሳደግኩት አሳያችኋለሁ። መጀመሪያ ማወቅ ያለብን ነገር ጥፍራችን የተወሰነ እስከሚያድግልን ድረስ ምንም አይነት ጥፍር ቀለም ባንቀባው አሪፍ ነው። ከዛ ምን ልትሉ የምትችሉበትንና ግን በጣም ጠቃሚ የሆነውን ነገር ላሳያችሁ። ጥፍራችን የተወሰነ ማደግ ከጀመረ በኋላ ጫፍጫፉና ዳርዳሩ እንዳይላላጥብን እና ጠንካራ እንዲሆንልን እንደዚህ አይነት ምድጃ ላይ ራቅ አድርገን እናሞቀዋለን። አደራ ታዲያ በጣም እንዳታቀርቡት፣ ግን ራቅ አድርገን ሙቀቱ እንዲሰማን ያክል ብቻ እና የእሳቱ ግለት ጥፍራችንን ጠንከር እንዲያደርገው ነው ዋናው ነጥብ ማለት ነው። ጥፍራችን ደግሞ አንዳንዴ ትንሽዬ ከጎን በሚላጥበትና በሚሸረፍበት ጊዜ
ቶሎ ብለን ሙሉ ጥፍራችን ሳይቆረጥብን መሞረድና ማስተካከል አለብን። ከዛ ማታ ስንተኛ ደግሞ ኦሊቭ ኦይል እንቀባዋለን። ኦሊቭ ኦይል በውስጡ ከፍተኛ የሆነ ቫይታሚን ኢ ስላለው ጥፍራችንን ቶሎ ለማሳደግ በጣም ይጠቅመናል። ጥፍራችን የተሰባበረ እንዳያስቸግረንና ወፍራም እንዲሆንልን ደግሞ ሁላችንም ቤት ውስጥ ሊኖር የሚገባውን ቫዝሊን እንቀባዋለን። ቫዝሊን በጣም ብዙ ጥቅሞች ነው ያሉት፣ ሁሌም እንደምነግራችሁ አንዱ ደግሞ ይሄ ነው። እና ገርሊስ ይሄን ሩቲን ለ1 ወር ለ2 ወር በደንብ ተከታትለን ብናደርገው ጥፍራችን ቶሎ እንደሚያድግልን እርግጠኛ ነኝ። ጥፍር እንዲረዝምና እንዲያምር እየፈለግን በሌላ በኩል ደግሞ እነዚህ ስህተቶች የምንሰራ ከሆነ የምንፈልገው ውጤት አናገኝም። ከነዚህ ስህተቶች ውስጥ አንዱ ጥፍር መብላት እና ብዙ ውሃ መንከር ተጠቃሽ ናቸው። እቃ ስታጥቡ የምትውሉ ከሆነ ወይም ብዙ ጊዜ ስራችሁ ውሃ ጋር ንክኪ ካለው ማድረግ ያለባችሁ እጃችሁ ጓንት በመጠቀም መሸፈን ነው። ምክንያቱም በተቻላችሁ መጠን ጥፍራችሁ ደረቅ መሆን አለበት፣ ውሃ በጣም ስስና ቶሎ የሚሰባበር ስለሚያደርገው። የገባ ያገለግላል እንደሚባለው የምንበላው ነገር ገጽታችን ላይ ትልቅ አቅም አለው። ጥሩ የበላ ከላይም እንደሚያምር የታወቀ ነው። ታዲያ ከጥፍር ጋር ምን አገናኘው ትሉ ይሆናል። ጥፍራችንም ለማደግ የምንበላው ነገር እንደሚጠቀም ሳታውቁ አትቀሩም። ስለዚህ ጥፍራችን እንዲያድግና እንዲያምር የሚያደርጉ በባዮቲን የበለጸጉ ምግቦች መጠቀም ጠቃሚ ነው። ከነዚህ ውስጥ የተወሰኑ ለመግለጽ ያክል እንደ አሳ፣ እንቁላልና ጎመን የመሳሰሉ ምግቦች ማዘውተር ተመራጭ ነው። ስትሰሙት ሊደንቃችሁ ይችላል፣ ግን ነጭ ሽንኩርት ውስጥ በሳልፈር የበለጸገ ሲሆን የጥፍር ጥንካሬና እድገት እንደ አስማት ያፋጥናል። አንድ የተላጠ ነጭ ሽንኩርት ለ5 ደቂቃ በጥፍራችሁ በማሸት ይህንን ለውጥ ማየት ትችላላችሁ። ጥፍርሽን እንዴት ነው የምትንከባከቢው ብላችሁ ነበር። ዛሬ ላሳያችሁ። መጀመሪያ ቀኝ እጄን ማሳደግ አልችልም፣ አጭር ነው። ቢከስ ስራ ይበዛበታል መሰለኝ፣ ሁሌ ይቆረጥብኛል። እንደዚህ ረጅም አድርጌ ማሳደግ አልቻልኩም እስካሁን። ኦልሶ ትንሽ ደም ማነስ ነገር አለችብኝ። በዛ ምክንያት ጥፍሮቼ ስስ ናቸው፣ ቶሎ ይሰበሩብኛል። በየጊዜው ጥፍር ቀለም እየተቀባው ማቆየት አለብኝ እንጂ እንደዚህ ባዶውን ቶሎ ነው የሚሰበረው፣ አይቆይም። ሺላክ ምናምን ብቀባው ይሻላል። ኤኒዌይ ጥፍር ቀለም ልቀባው ነው አሁን። ምንም አይነት የተለየ ማጠንከሪያ ምናምን አልቀባም። ኮት፣ ቶፕ ኮት ምናምን እንደዚህ ነገሮች የሉኝም። ባለን ነው የምንሄደው እና አንድ ጥፍር ቀለም ብቻ ነው የምቀባው። ተስዋን ምንም ሊሰለችኝ ያልቻለው ቀለም ማለት ይሄ ነው። ላይት ፒንክ ነገር ነው፣ ከምንም ነገር ጋር ይሄዳል። ሶ ናይስ። ኩዊን ሊሊ ነው የሚለው። አይ ቲንክ 80 ብር ምናምን የገዛሁት መሰለኝ። ስሞርደው ያን ያህል ከተፈጥሯዊ ቅርጹ አላስርቀውም። ናቹራል ሬክታንግል ቅርጽ ነገር ቡርጂ ከመቀባቴ በፊት ሁሌ የማደርገው ወይ በጥፍር ቀለም ማስለቀቂያ ወይም ደግሞ በአልኮል ጥፍሬን ጸዳ አደርገዋለሁ። ሳላጸዳው ከቀባሁት አይቆይልኝም ቀለሙ። እዚያ አጽድቼው ከቀባሁት ግን 2 ሳምንት ያህል ምናምን ይቆይልኛል። የራሳችሁን ጥፍር ስታሳድጉ በራንደም ነገሮች ይሰበርባቸዋል። ጥፍሬም ስስ ነው፣ እጄም ይቅለበለባል። ልብስ ስለብስ ወይ ጫማ ሳረግ ምናምን ነገር ይሰበርብኛል። እያንዳንዱን ጥፍሬ ከቀባው በኋላ ከላይ እንደዚህ ካፕ አድርገዋለሁ። በኋላ ሲደርቅ እንዳይላጥብኝ ማለት ነው። አሁን ድረስ ያለመድኩት በግራ እጄ ቀኝ እጄን መቀባት። ከሁሉም ጣቶቼ አውራ ጣቴ በጣም ይመቻል ለመቀባት። እጃችሁን ስትንከባከቡ ምን ያህል ሁሉ ነገራችሁ ፏ እንደሚል ታውቃላችሁ። ከደረቀ በኋላ ማደርገው ሞይስቸራይዝ ማድረግ ነው ጥፍሬን። ሰው ሁሌ ማታ ማታ ቫዝሊን ወይም ደግሞ ኮኮናት ኦይል ነው የምጠቀመው። እናንተ የፈለጋችሁትን መጠቀም ትችላላችሁ። አሪፍ የምትሉትን ኮኮናት ኦይል ነው የምቀባው። ስትቀቡ ሙሉ ጥፍራችሁንና ቆዳውን ራሱ መቀባት እንዳትረሱ። ኪዩቲክሉን ማለት ነው። ጠንካራ ሆኖ ተስተካክሎ ማደግ ይጀምራል ጥፍራችሁ። አብዛኛውን ጊዜ ለፊቴ የምጠቀማቸውን ፕሮዳክቶች እጄንም ጭምር ነው የምቀባው። ስፔሻሊ ሳንስክሪን ሲያልቅ ይሄን ይመስላል። ቀኝ እጄ ደግሞ also I want to know እንዲህ ረጅም ጥፍር ነው የምትወዱት ወይስ እንዲህ አጭር ጥፍር ነው የምትወዱት?
በተወደደ ኑሮ ለጥፍርሽ ወጪ መውጣት አልሰለችሽ? ፕሮግራም በተዘጋጀ ቁጥር አርቲፊሻል ጥፍር መጠቀም ከደበረሽ የራስሽን ተፈጥሯዊ ጥፍር እንዴት ጠንካራና ውብ አድርገሽ ማሳደግ እንደምትችል 5 ጠቃሚ ምክሮችን ልንገርሽ። አንደኛው በቂ ውሃ መጠጣት። በሰውነታችን በቂ የሆነ የውሃ መጠን መኖር ጠንካራ የሆነ ጥፍር እንዲኖር ያግዘናል። ሁለተኛ ጥፍራችን ሁሌም ንጹህ እንደሆነ መጠበቅ። የጥፍራችን ንጹህ መሆን ባክቴሪያ ስለሚያስወግድ ይህም ጥፍራችን ጤናማ ሆኖ እንዲያድግ ይረዳናል። ሶስተኛ እጃችንና ጥፍራችንን ሞይስቸራይዝ ማድረግ። ይህም ዲሃይድሬሽንን በመቀነስ የጥፍራችንን እድገት ይጨምራል። ስለዚህም በቤታችን ያለ ቫዝሊንና ሎሽን መጠቀም እንችላለን። አራተኛ ጥፍራችንን በአፋችን በፍጹም አለመቁረጥና አለመብላት። አምስተኛ ባዮቲን ወይም ቫይታሚን ቢ7 ሰፕሊመንት መጠቀም ረጅምና ጠንካራ ጥፍር በቀላሉ ለማግኘት የተረጋገጠ መንገድ ነው። ቅድም እንደነገርኳችሁ ጥፍራችሁ ረዝሞ ሳያስቸግራችሁ ሰብስክራይብ እና ላይክ አሁን አድርጉ። በጣም ጠቃሚ ቪዲዮዎች ስለምንለቅ ድጋሜ ላንገናኝ እንችላለን።